ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ያለሁ አልሐምዱሊላህ። ዛሬ ደግሞ ለኔና ለመዳም ላይ የሚገርም ምሳ ነው የማዘጋጀው። ተከታተሉ እስኪ። እንግዲህ እኔ ይበቃል ብያለሁ፣ እሷ አይበቃንም ይሄ ለአንድ ሰው ነው ብለን ተከራክረን እኔ ደግሞ የሆነ ነገር ጨማምሬ እንዲበቃ አረጋለሁ ብያት አቺን ብላለች። ያለ አብራችሁ ተከታተሉ እንስራ። ሽንኩርት በረጃጅሙ ነው የቆረጥኩት። እሳቱን ቀንሼዋለሁ። ነጭ ሽንኩርት እጨምራለሁ። ልክ ነው። ነጭ ሽንኩርት ፈልግ ስለሆነ ፈልግ ወደ እንዳለቀቀም ገና ለአንድ ተጭቼ ነው ከስሬ ጋር እናስቀምጣል። በረጃጅሙ የተከተፈ ቲማቲም እናንተ እንግዲህ ይሄን አሁንም እንደ እናንተ ፍላጎት ቤተሰቦቼ እስኪ ገምቱ ምን እንደሚሰራ ገምት። አትክልት ጋር የሚሰራ ነገር ግምታችሁን ኮሜንት ላይ አስቀምጡልኝ። ግን መጨረሻ ላይ ታውቃላችሁ ምን እንደሚጨምር። ያው በአትክልት ይሰራል፣ ብቻውን ይሰራል። ገምቱና የኔ ቤተሰቡ ግለት ይታይ። ያው እኔም ትንሽ ተጅነዋለሁ። ትንሽ ቆየት ብዬበት ልይዝብኝ ነበር። በረጃጅሙ የተቆረጠ ድንች ትንሽ ነው ያደረኩት እንዳይበዛ ስለፈለኩ። የወለሷና ላይ ነው ያህል ነው። የኔ ዛሬ ምሳ ይሄ ነው። እስኪ የመዳሞቻችሁ ልጆች ጋር ብቻችሁን ስትሆኑ ምን እንደምትበሉ ምን እንደምትሰርቁ ኮሜንት ላይ ጻፉልኝ። እኔና ይቺ ብቻችንን ስንቀመጥ ማንበላው ማንሰርቀው ነገር የለም። እስኪ እንዲህ ያለ ሰሪ እንብላ፣ እስኪ እንዲህ ያለ አድርጊ ነው ምን። በእርግጥ ይሄን እንኳን ያው የራሳችን ነው፣ ሰርቃን አይደለም የተሰጠን። እሺ ቤተሰብ እዚህ መልኩ ሆኗል። አሁን ትንሽ እርድ ብቻ ነው የምጨምረው፣ ምክንያቱም ልጅቱ ቅመም የበዛበት ስበላ የገባበት ቀርሞ ቅመም ያለው ስበላ ያማታል፣ ሆዷን ይነፋታል። እርድ ለካራን ትንሽ ከጨመርኩ ቀጣው የሚሆነው በሲሊያ ነው። እስኪ አያምርም? እንዴት ነው ምግብ መስራት የምትወዱ ኮሜንት ላይ ጻፉልኝ። እኔ ምግብ መስራት በጣም ያስደስተኛል፣ እወዳለሁ። ማድሬ እንደ መዝናኛ ነው የምቆጥረው። ስለ እንዴት ይለኛል
የማላውቀውን ምግብ ስሪ ሲለኝ ደስ ነው የሚለኝ። ምክንያቱም ልለምድ ነው። ምግብ መስራት መልመድ በጣም ደስ ይለኛል። ቀጣው የሚሆነው ደግሞ ኩሳ ነው። በረጃጅሙ የቆረጥኩት አሁን እንግዲህ ይችን አንዲት እንዲሁም ነው ለሁለታችን የምሰራው። በአትክልት ስለሆነ በጣም ነው የሚበቃን። እንደዚህ ነው የሚለው። በዚህ መልኩ እንትን ብዬዋለሁ። እንግዲህ ብቻ ትንሽ ውሃ አድርጌ አበስላለሁ፣ በጣም ሳይበስል። እንዲሁማችንን እየበሰለ ነው፣ አትክልታችንን እየበሰለ ነው። በዚህ መልኩ አሁን ሊይዝብኝ ሆኖ ትንሽ ውሃ አድርጌበታለሁ። ምክንያቱም ያዘ ቃሪያ፣ ቀይ ቃሪያ ነው። በያኔ በጣም አይታጅም፣ ግን እስኪ ያቃጥላል። ቪዲዮን ስትመለከቱ ላይክ ማድረግ አትርሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። የምር አበረታቱ። ስደት ምርር ስልችት ብሎኛል። አሁን ደግሞ የሚሆነው ኩስባራ ወይም የድንብላል ቅጠል እንጨምራለን። የድንብላል ቅጠላችንን ከጨመረ በኋላ ያው እሳቱን እናጠፋዋል። እንዳይጠቁርብን እኛ እንኳን ነው የምንበላው፣ ግን ትንሽ ለመቆየት ከሆነ ከበረዴ በኋላ ቢጨምሩት አሪፍ ነው። እንዳይበርድ፣ እንዳይጠቁር ቅጠሉ አክደር እንደሆነ እንዲቀር ማለት ነው። አረንጓዴው እንዲያምር። እንደሚያችንን በዚህ መልኩ እየበሰለ ነው። በጣም ሳይበስል ነው። አሁን የእንዲሁም ቅመም ከዚህ ከእንዲሁም ጨምራለሁ። በዚህ መልኩ ሆኗል። ትንሽ ነው ውሃ ያለው። አሁን ወዴት ነው የማረገው? ተከታተል። በዚህ መልኩ አቀላቀልና ከዚህ በጣም ብዙ ሆነ። አሁን ይሄ እንግዲህ ይተርፈናል፣ ለሶስት ራሱ ይሆናል። አትክልት ብዙ ስለሆነ ደግሞ ይጥናል። አትክልት ጋር እንዲህ እያደረጋችሁ ቀለል ባለ መንገድ እንመገብ። አሁን የኛ ምግብ ደርሷል፣ ላቀርብ ነው። ደግሞ የነመዳምን ምሳ እየሰራሁ ነኝ። ለልጅቱ ነው የማቀርበው። መጀመሪያ ለእሷ ሰጥቼ ለእሷ አቅርቤ እኔ አሁን አልበላም፣ ገና ስለሆነ ሰዓቱ የኔን አስቀምጣለሁ። ድንች ብስል አድርግላት። ለኔ ድንች ጥሩ ስላላደለ
በዚህ መልኩ የሷን አዘጋጀት። በዚህ መልኩ የሷን ምግብ አዘጋጅቻለሁ። አሁን ለውስጥ ይላል ነው። ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። ለበን ነው አሲር ነው የምትፈልጊው ብዬ ነበር። ለበን ነው አለኝ። እንዲህ አድርጌ ለውስጥ ነው። ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።